ዛሬ በጣም ደስ ብሎኛል። ይህንን የምትመለከቱትን ማዳሜ ተመልክታልኝ የእርሻ ቦታ ወይም የተለያዩ ተክሎችን የሚተክልበት ቦታ ፈቀደችልኝ። ሰላም ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ለዚህ ቻናል አዲስ ሆናችሁት ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁት ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ሁሌም ከጎኔ ሆኑልኝ። ስለምታበረታቱኝ በጣም ከልቤ አመሰግናለሁ። ፈጣሪ ያክብርልኝ። እናም አንድ ጥያቄ ሊጠይቃችሁ። በአብዛኛው ይሄ ጥያቄ የሚመለከታችሁ የማዳም ቅመሞችን እህቶችን፣ በተለያዩ አረብ ሀገራት የምንገኝ እህቶችን ነው የሚያመለክተው። እስኪ ከአሰሪዎቻችሁ ጋር ከማዳሞቻችሁ ጋር ተሳፍራችሁ የመጣችሁት ማግስት እንደ እኔ ጭንቅ የምላችሁ እስኪ ኮሜንት ላይ ጻፉልኝ። ምክንያቱም ሁላችንም እንደምናቅ የምንሳፈር ቀን ተመልሰን ወደ ቤት የምንመጣ በፍጹም አይመስልም። ያለውን የሌለውን ጥለን ደፍተን ለጎረቤት ሰጥተን እንግዲህ በትእዛዛቸው መሰረት ማለት ነው። ይህ በራሳችን ፍቃድ በቀዳማት ፍቃድ ሳይሆን በከፊሎቻችን ፍቃድ ሰጥተን ደፍተን አውጥተን ጥለን ፍሪጆቻችንን ከፋፍተን እንሄዳለን። ግን የመጠነው ማግስት እኔ በበኩሌ የሚይዘው የሚጨብጠው ነገር ግራ ይገባኛል። በመጀመሪያ ሲነሱ ህጻናቶቹ ቀድሞ ሲነሱ ምን አቀርብላቸዋለሁ የሚሉት ሀሳብ ይጨንቀኛል። ሁለተኛ ደረጃ ደግሞ በጣም ይርበኛል። ከዛ የተነሳ አንድ ያደረግኩት ነገር ነበር። እንደምትመለከቱት እንግዲህ ከዚህ በፊት ብዙ ቦታ ላይ እተክላለሁ ተክሎችን ማለት ነው እና ከ15 ቀን በኋላ ስንመለስ የተከልኳቸው እነዚህ የተመለከታችሁት ቲማቲምና ሽንኩርት በጣም በአሪፍ ሁኔታ ስርን ሰዶ ቲማቲምም በተመለከታችሁት መልክ በጣም አሪፍ ሆኖ ጠበቀልኝ። ብዙ ጊዜ ፊት ለፊት አልተክልም። ምክንያቱም እነሱ በጣም ከኛ ባስተሳሰባቸው ምን በምንም ነገር ሊገናኙ ስለማይችሉ ሌላ ነገር ያስቡብኛል በሚል እፈራና ትንሽ ደበቅበቅ ባለ ቦታዎች ናቸው እንግዲህ ስተክል የነበረው። እንግዲህ ያደገ ያደግልኝ ነበር፣ ደግሞ የደረቀ ይደርቅ ነበር። እዚህ ጋር ግን አልደረቀም ነበር። ምክንያቱም ለማንጎ ማለት ነው ቀንና ማታ ውሃ የሚያጠጡት ልጆች ስለነበሩ እንግዲህ ለሽንኩርቴም ለቲማቲሜም ሳይሉ ያጠጡት ነበረና አልደረቀልኝም። በምትመለከቱት መልኩ አድጎልኝ እንግዲህ ስር ሰዶ አሪፍ ሆኖ ጠበቀልኝ ማለት ነው። ጓሮ ዞር ዞር ይሄንን አየሁትኝ። እንደምትመለከቱት ከናጣጥሼ እና ሽንኩርትንም ነቅዬ አምጥቼ በምትመለከቱት መልኩ አጥቤ እንግዲህ ዛሬ ለምን ለራሴ ምግብ አልሰራም አልኩትኝ። እውነቴን ነው ምላችሁ። አትሞኙ የማዳም ቅመሞች እህቶቼ። እናም ደግሞ ይህንን አይታ ነው እንግዲህ ቦታ እየፈቀደችልኝ። በጣም ደስ ነው ያለኝ። እኔ ይፈራለሁኝ ያው ብዙ ነገር ስለሚያስቡ ሌላ ነገር ያው እስከ ተጽዕኖ ድረስ ያደርሰኛል በምሉ ስለምፈራ ፊት ለፊት ምንም ነገር አልተክልም ነበር እና እንዳያችሁት እንግዲህ አሪፍ ሆነልኝ። ካሮትም ነበር ለመቅረጽ፣ ቀይ ስርም ነበር ለመቅረጽ። ቦታው አመቺ ስላልሆነ ነው። እኔ ስቀርጽ ደግሞ ሌላ የሚቀርጽ አካል ስላለ እንግዲህ ተደብቄ ሽንኩርትና ቲማቲምን ብቻ የቀረጽኩትኝ ማለት ነው። ውድ ቤተሰቦቼ እዚህ ጋር ምን ለማለት ፈልጌ ነው፣ ለሁላችንም ጥያቄ እንዲሆን ዘንድ ትቼ ማለፍ እፈልጋለሁ። ሌሎቹ በጓሮ በኩል የተከልኳቸው ደርቀዋል። ለ15 ቀን ቤት ውስጥ ስላልነበርን እንግዲህ እንደምታውቁት ያለፈ ወር የረመዳን ወር ስለነበረ እኛ ደግሞ ሌላ ሀገር እንሳፈራለን እና እስከምንመጣ በጓሮ የነበሩት እንዲሁም ደግሞ ውሃ ያላገኙት ተክሎች ደርቀው ነበሩ እና ይሄ እዚህ ጋር የተመለከታችሁት ቲማቲምና እንዲሁም ሽንኩርት ለኔ ወይም ለቲማቲሜ ወይም ለሽንኩርቴ ተብሎ ሳይሆን
ለመንጎ ሲባል ውሃ እንግዲህ ሲያጠጡት የነበረ ነው። እንግዲህ እንደዚህ አምሮልኝ ስር ሰዶ እንግዲህ ፍሬን ይዞ የጠበቀልኝ ማለት ነው። ይህንን ሳስብ አንድ በህይወት የትዝ ያለኝ ነገር አለ። ምንድነው እሱም በህይወታችን ላይ ስንኖር ማንኛውም ነገር ያስፈልጉናል ብለን ለወደፊት ይሁን ባለንበት ደረጃም ላይ ይሁን የምንፈልገው ነገሮች ለህይወታችን ወይም ለሚያስፈልጉን ነገሮች ዋጋ ካልከፈልን ፍሬያማ እንደማንሆን ነው እንግዲህ የተረዳሁት ማለት ነው። እና ለምንፈልገው ነገሮች በዚህ አጋጣሚ ዋጋ እንክፈል፣ እንግዲህ ጉልበታችንን እንስጥ በምለው እንግዲህ ጣል አድርጌ አልፋለሁኝ ማለት ነው። እንደምትመለከቱት ሰራሁትኝ። እንዲሁም ትንሽዬ ዱቄት ነበረችኝና አቡክቼ ስለነበረ ቂጣዬን ጋገርኩኝ እላችኋለሁ። ውድ ቤተሰቦች እንግዲህ ይህንን ቪዲዮ ከወደዳችሁ እባካችሁ ጨርሳችሁ እዩ፣ ለሌሎችም ሼር አድርጉ። ምን አለ እንበረታታ፣ እጅ ለእጅ ተያይዘን እንደግ። እንግዲህ በሆነ ሰዓት ላይ እኛ ተመልካች ነበርን፣ ኮማች ነበረን፣ ላይክ የምናደርገው ልጆች ነበርን፣ ሰዎች ነበርን። ዛሬ ደግሞ የራሳችንን ዩቱብ ከፍተናል። ስለዚህ ማደግ አለብን። እስከ መቼ ተመልካች ኮማች ሆነን እንቀራለን? ውድ ቤተሰቦቼ እባካችሁ አብሮነታችሁ አይለይ። በምትመለከቱት መልኩ በስሎልኝ እንግዲህ ቂጣዬን ጋግሬ እንግዲህ የሚበላ ነው የሚሆነው። ኑ እስኪ ልጋብዛችሁ፣ አብረን እንብላ። ይህ እንግዲህ ትልቅ ትምህርት አለ ብዬ አስባለሁ። በመጀመሪያ ዋጋ መክፈል እንዳለብን፣ በሁለተኛ ደረጃ ለራሳችን በየትኛውም መቅጣጫ አስበን ለራሳችን መቼም አንሆንም። አብዞ በአረብ ሀገር ያለን እህቶቻችን የነሱ ትዕዛዝ መፈጸም ነው እንጂ የራሳችንን ጎደሎነት የራሳችንን ረሃብ መጠበቅ አንችልም። ይህ ትልቅ አስተማሪ ነው ብዬ አስባለሁ። እና እንግዲህ ውድ ቤተሰቦቼ ላይክ አድርጉ፣ እንግዲህ ሼር አድርጉ። አመሰግናለሁኝ። በሌላ ቪዲዮ እስከምን